ጥያቄ ጠይቃችኋል። ይህን ጥያቄ ያሸነፈ የ3000 ድርሃም ወይም የ150 140 ምናምን ሺህ ብር ተሸላሚ ይሆናል። ሬዲ ናችሁ? እሺ፣ ሶስታችሁም የሆነ ቦታ ሄዳችሁና ምግብ በላችሁ እና ቶታል ዋጋው 3000 ድርሃም መጣ። ኦኬ ሶ ሁሌም የምታደርጉት ምንድነው? ሼር ነው የምታደርጉት። ኦኬ ሼር ስታደርጉ 3000 ነው አይደለ? ሼር ስታደርጉ ስንት ይደርስባችኋል? አንድ ሺህ ይደርስባችኋል። ያንቺን ሼር 1000 ሶስታችሁም አንዳንድ ሺህ ነው ያወጣችሁት አይደለ? ከዛ እኔ ራሴ ሪሰፕሽን ነኝ። ከዛ መጣውና ምን አልኳችሁ? እንትን አልኳችሁ ዋጋው ልክ አይደለም ቢሉ ተሳስቶ ነው የሚመጣው ዋጋ 2500 ነው አልኳችሁና 500 ድርሃም ይዤላችሁ መጣ። 500 ድርሃም ይዤላችሁ ስመጣ ከዛ ስቃችሁ 200ን ውሰድና ላንተ 200 ድርሃሙን ውሰድና የምትቀረውን 300 ድርሃም ለኛ ስጠን አላችሁ። ከዛ 300 ድርሃሙን ሰጥቷችሁ ከዛ ይሄንን 300 ድርሃም እኩል ነው የምትካፈሉት አይደለ? 100 አንተ 100 አንተ 100 አንተ አይደለ? መጀመሪያ ወጣችሁ 1000 ነበር። 100 ሲቀንስ ስንት ነው የሚሆነው? 900 ሲባዛ በ3 2700። ከዛ ለኔ የሰጣችሁ 200 ቲፕ አለ 100 ብር ከኪሳችሁ የወጣው 900 ብር ነው። 900 ብር ነው ከኪሳችሁ የወጣው። እሱ ያለ 100 ብር የት 100 ብር ማን ወሰደ? ውጪ መልሱ ካላችሁ መመለስ ትችላላችሁ። ነው ከኪሳችሁ ያወጣችሁ 900 ነው። ከኪሳችሁ ካወጣችሁት በላይ ሌላ ነገር የለም ማለት 900 ሲባዛ በ3 2700 ነው። 200 ለኔ ቲፕ ሰጣችሁ 2900 አይ ለምሳሌ አንዳንድ ሺህ ነበር ያወጣው። ከዛ 500 ተመለሰ። ከዛ 200 ቲፕ ተሰጠው and then አንዳንድ 100 ብር ተመለሰ። 900 ብር ነው ማለት ነው አሁን ያወጣው 2700 ችግሩን አይደለም 2500 ወስደሃል ተወስዷል ገብቷል። እናንተ ከኪሳችሁ 1000 ነበር ያወጣችሁት 900 ነው ያወጣችሁት። 900 ሲባዛ በ3 2700 ለኔ 200 ድርሃም ሰጣችሁናል። 2900 ይሆናል 100 ድርሃም የሚሆነው ማለት ነው። በ3 ሲባዛ በ9 27 ለሱ የሰጠነው አለ 229። ከዛ ሶስታችን 100 ተካፍለን ሶስታችሁ 100 ስትካፈሉማ 29 ላይ 300 ስትጨምርበት ደግሞ 100 ብር ማን ወሰደው?